ሰላም እንዴት ናችሁ? ፊራን ከፊራቴክ ዛሬ ይዤላችሁ የመጣሁት ሲምፕል ሶፍትዌር ናት። ኖትቡክ ፋን ኮንትሮል ትባላለች እና ጥቅሟ ደግሞ ያው ከርሱ እንደተረዳችሁት የላፕቶፓችሁ ፋን እየጮኸ የሚያስቸግራችሁ ከሆነ አላ ጀስት ኦል ሺት ጀስት አንዳንዴ ወፍጮ ቤት የሚመስል ፒሲ አለ፣ ፐርሰናሊ ያጋጠመኝ ፒሲ አለ። ጀስት እነሱን ኮንትሮል ለማድረግ የምትጠቀም ሶፍትዌር ናት። ከኢንስታል አደራረጉን ጀምር። መጀመሪያ ስሙ ያው ኖትቡክ ፋን ኮንትሮል ይባላል። እዚህ ጋር ቤታ ቨርዥኑን አውርጄዋለሁ። ያው ኢንስታል እናደርገዋለን። ያው ኦሬዲ ኢንስታል አድርጌው ስለሆነ ነው እኔ ጀስት ሪፔር ያልኩት እና ይሄንን ኢንስታል ያደረግን አንድ ነገር ማድረግ አለብን። የኮምፒውተራችንን ሞዴል ማወቅ አለብን። ምክንያቱም የኮምፒውተራችን ሞዴል የዚህ ሶፍትዌር ሊስት ውስጥ ከሌለ ኢትስ ማይ ናት ወርክ ፎር ዩ። ሶ እዚህ ጋር ተመጡና የዊንዶ ጋር ጀስት ዊንዶ በተን ፕሬስ አድርጋችሁ ኢንፎ ብላችሁ መጻፍ ነው። ከዛ አንደኛ ላይ እዚህ ሲስተም ኢንፎርሜሽን ውስጥ ባይ ዘ ዌይ የራማችሁን ኢንፎ ጀስት ኤቭሪ ኢንፎ አባውት ዩር ፒሲ እዚህ ውስጥ አለ። የሆነ ሌጋል የሆነ ኢንፎ ማለት ነው። ጀስት አንዳንድ አፕሊኬሽኖች ምናልባት ኮምፒውተርም ስትገዙ ፌክ ኢንፎርሜሽን ሊሰጣችሁ ይችላሉ። but this one is believe me real. so እዚህ ጋር እንመጣለን። ሲስተም ሞዴል ቺን የፈለግነው በቃ ሲስተም ሞዴል HP ProBook 450 J2 ጀስት ቺን ይዘን ወደ እዚህ አፕሊኬሽን እንመጣለን። ኦልሬዲ አፕሊኬሽን ኢንስታል ስላደረኩት ነው እኔ ጀስት ለእናንተ ለማሳየት ነው። ኢንስታሌሽን ፕሮሰሱ እንደማይከብዳችሁ ተስፋ አደርጋለሁ። አፕሊኬሽኑ ደግሞ ከዲስክሪፕሽን ስር ሊንኩን አስቀምጥላችኋለሁ። ከዛ ወስዳችሁ ዳውንሎድ ማድረግ ትችላላችሁ። ራን ላርገውና አፕሊኬሽኑን እንዴት ፋናችንን ኮንትሮል እንደሚያደርግ ላሳያችሁ። ኖትቡክ ፋን ኮንትሮል ነው የሚለው። ሌላ ምነግራችሁ ስለዚህ አፕሊኬሽን እንትን አያደርግም። ዴስክቶፕ ላይ ሾርትከት ክሬት ስለማያደርግ ኤቭሪ ታይም ወይም ደግሞ ፒን ማድረግ ትችላላችሁ እዚች ታስክ ባር ላይ እንጂ እዚህ ጋር ዴስክቶፕ ሾርትከት የለውም። ወይም ደግሞ ዊንዶ በተን እየነካችሁ መጻፍ ነው ኖትቡክ ብላችሁ። ሶ እዚህ ጋር እንደምታዩት ኦልሬዲ እኔ ተጠቀም ስለነበር የኮምፒውተር ሞዴል እዚህ ጋር ገብቷል። HP ProBook 450 J1 ግን ለእናንተ ለማሳየት አይደል መጀመሪያ እዚህ 3 ዶት ጋር ተመጣላችሁ። እሷን ከነካችሁ በኋላ ኮንፊግ ስር የኮምፒውተር ሞዴሎች ዝርዝር አለ። ጀስት እሱን ክሊክ ማድረግ ነው። እንደምታዩት እዚህ ጋር አሳሳ አለ፣ HP ኮምፓክ አለ፣ ዴል አለ፣ ሌኖቮ አለ። ቀደም አብረን እንዳየ ነው የኔ የኮምፒውተር ሞዴል HP ProBook 450 J2 ነው። ጀስት እዚህ ሊስት ውስጥ ግን 450 J2 የለም። ሶ ማን ዩዝ 450 J1 እሱ ላይ ክሊክ ማድረግ ነው። አፕላይ ትሉታላችሁ እና መጀመሪያ አፕላይ እንዳላችሁት ዳይሬክትሊ እዚህ ጋር የሚመጣላችሁ ወይም ደግሞ ይሄ አፕሊኬሽን ሊሰጣችሁ የሚችለው ሰርቪስ ሪድ ኦንሊ ነው። ወናገና ኒድ ዱዊ እኛ የምንፈልገው የኮምፒውተሩን ላፕቶፕ ስፒድ ፋን መጨመር ወይ መቀነስ አይደል? ሰው ኢኔብልድ እናደርገዋለን። now we can control our fan. ሰው እዚህ ጋር እንደምታዩት 60% ላይ ነው ስፒዱ። ዲግሪው ደግሞ 52 ዲግሪ ሴንቲግሬድ ላይ ነው እዚህ ጋር እንደምታዩት ማለት ነው። ሰው እሱን ዲግሪ መቀነስ ከፈለኩ ፒሲ ሞቋል ብዬ ካሰብኩ አመና you increase this one እዚህ ጋር ይሁታ 52 ዲግሪ ሴንቲግሬድ ነበር። የላፕቶፑ ፋን ስፒዱ እየጨመረ በሄደ ቁጥር እዚህ ጋር እንደምታዩት ልክ እዚህ ጋር ክሊክ እንዳደረጋችሁ ከስር ታርጌት ፋን ስፒዳችሁ እየጨመረ ይሄዳል። ሰው እዚህ ጋር 52 ነበር 50 49 በቃ ዲክሪዝ ያደርጋል። ምክንያቱም አየር ካለ ጀስት ቴምፕሬቸሩ ኩል ዳውን ይሆናል። እዚህ ጋር 48 ዲግሪ ሴንቲግሬድ ነው። it worked man. so እናንተ ደግሞ አፕሊኬሽኑን ከፈለጋችሁት ከሊንኩ ከዲስክሪፕሽኑ ስር ሊንኩን አስቀምጥላችኋለሁ። ከዛ ዳውንሎድ አድርጋችሁ ከዛ ደግሞ የኮምፒውተራችሁን ሞዴል ስፔሲፋይ አድርጋችሁ 3 ዶቷን ነክታችሁ እዛ ውስጥ ሞዴላችሁን ፈልጋችሁ አፕላይ ብላችሁ ኢኔብልድ ነክታችሁ የኮምፒውተራችሁን ወይም ደግሞ የላፕቶፓችሁን ፋን ስፒድ መቆጣጠር ትችላላችሁ። አንድም ነገራችሁ ነገር ቢኖር ይሄ ሶፍትዌር ለተወሰኑ ላፕቶፖች ነው የሚሰራው። ፕሮባብሊ እናንተ ላፕቶፕ እዚህ ውስጥ ይኖራል believe me። ምክንያቱም ይሄን ሶፍትዌር ለብዙ ሰዎች ሼር ተደራርገን ሰርቷል እና ለዴስክቶፕ አይሰራም። ይሄ የሚሰራው ለላፕቶፕ ነው። ለዴስክቶፕ ደግሞ ሌላ አፕሊኬሽን አለ። እሱን ከፈለጋችሁ ከኮሜንት ስር ጻፉልኝና ጠቁማችኋለሁ ማለት ነው። እና ከዲስክሪፕሽን ስር ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። don't forget to like and subscribe. If you like this video, share it. Thank you. See you soon.
you.